መላእክት እጅግ በጣም ብዙ ናቸው። እነርሱም በ99 ነገር የተከፈሉና አለቆችም ያሏቸው ናቸው። የነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ነው። በትህትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን ቅዱስ መጽሐፍ በግልጽ አስቀምጦታል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመለክት ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ስሞቹም መልአከ ኃይል፣ መጋቢ ብሉይ እና መልአከ ምክሩ ናቸው። መልአከ ኃይል የተባለው እግዚአብሔር በእርሱ አማካኝነት ታላላቅ ሥራዎችን በመስራት ኃይሉን ስለገለጸ እንዲሁም ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቢ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር የተላከ ብዙ ታላላቅ ሥራዎችን የሰራ መሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክር አበጋዝ የተባለበት ምክንያት እግዚአብሔርን በምክር ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል። በሱም አማካኝነት ይሰራል ማለት ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትህትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከአጋንንት ሰራዊት ተንኮል የሚያድን መልአክ ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ የእግዚአብሔር ሕዝብ በሆኑትም ጭምር ነው። በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን የእስራኤል ሕዝብን ሲጠብቅና ሲረዳ እንደነበረ ተጽፎልን እናገኛለን። ከዚህም ሌላ ዲያብሎስ ከነሰራዊቱ በእግዚአብሔር ላይ ባመፀ ጊዜ ከክብሩ ያወረደው ወደ ምድርም የጣለው የቅዱሳን መላእክት አለቃ ቅዱስ ሚካኤል ነበር። ቅዱስ ዮሐንስም በራእዩ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እሱም የቀድሞ እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት ገልጾታል። ዛሬም ቅዱስ ሚካኤል አጋንንትንና ክፉ መናፍስትን የሚያሳድድ በመሆኑ ከሰይጣንና ከሰራዊቱ መከራ እንዲያድናቸው በጸሎት ለሚለምኗቸውና በቃል ኪዳኑን ለሚማጸኑት ፈጥኖ እየደረሰ ይታደጋቸዋል፣ ከክፉ ነገር ሁሉ ያድናቸዋል። የቤተ ክርስቲያን አባቶች በየወሩ በ12 መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት 4 አባያት በዓላትን ከቀዝቃዛ ጽዋ ውሃ ጀምሮ የቻለ መዘከር ይገባል። እነዚህ ቀናቶች ህዳር 12፣ ሰኔ 12፣ ነሐሴ 12 እና ታኅሳስ 12 ናቸው። ከሁሉም የሚበልጠው ታላቁ በዓሉ ህዳር 12 የሚከበረው ነው። በዚህም ቀን የሚከበርበት ምክንያት እንደ ቅዱሳን አባቶቻችን አስተምሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዩር ባለችው በአራተኛይቱ ከተማ በሚኖሩ ኃይላትና በ10ሩ ነገደ መላእክት ላይ እንዲሁም በሰማይ ካሉት ሁሉ በላይ አድርጎ የሾመበት ቀን ስለሆነ ነው። በተጨማሪም በዚህ ዕለት ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሱ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ጭምር ነው። የሰማያውያን ሰራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ፈጣሪን የሚለምን ርኅሩህና ትሁ የሆነው ኃያሉ ቅዱስ ሚካኤል የሰራውን ሥራና የክብሩን ገናናነት ተናግረን መጨረስ ስለማይቻለን ለአሁኑ በዚሁ እናበቃለን። ጸሎቱና በረከቱ እንዲሁም ተራዳይነቱ ሀገራችንና ሕዝባችን ይጠብቅልን። አሜን። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።